የዛ የዲያብሎስ ሰራዊት ማለት ነው። ልቡሳን አጋንንት ማለት የሚዋለዱ ናቸው። ለእኛ አይታዩም፣ እነሱ ግን እኛን ያሉ፣ እኛን መቅረብ አይችሉም። ከእኛ ጋር ያለው ብርቱ እግዚአብሔር ስለሆነ ያ ይችን ብላቴና ልቡሳን አጋንንት በጥንቆላ አቆራይተዋት የስንተኛ ክፍል ተማሪ ነች? የስድስተኛ ክፍል ተማሪ ነች። አጋንንቱ ከነትዳሩ የተቆራኛት ይገርማቸዋል። ልጅ ወልዷል። ልጁን ያዥ አደረጋት። ልጅን ያዥ እያለ በጭራው እየገረፈ ያስፈራራት ነበር። ለ14 ቀን ያክል ተደበቀ። በ14ኛው ቀን ግን በቁጥጥር ስር ሆኖ ጠላት ተባረረ። ነገ ወደ ትምህርት ቤቷ ልትሄድ ነው። ያው ክቡር አባታችን ዛሬ ለትምህርት ቤቱ ጽፈውላታል። ምስጋና ለሥላሴ ስትመለሽ ከጓደኞቼ ሁሉ ደስታ ተሰማኛል። መጀመሪያ የታመምኩ ጊዜ ለእናቴ የሆነ ሰውዬ ይመጣል ቀንድ አለው ብዬ እነግራታለሁ። እሷ ግን ሂድ ዝም በይ ትለኛለች። ከትምህርት የሚያመኝ ነበር፣ ራሴን ስት ነበር። አሁን ግን አርሴማም አልጨከረችብኝም። የክርስትና እናቴ ነች፣ ይኸው አድነኛለች። አመሰግናለሁ። እግዚአብሔር ጥበብ ነው። እግዚአብሔር ምንድን ነው? የጥበብ ሁሉ መጀመሪያ ምን መፍራት ነው? የጥበብ መጀመሪያዋ ማንን መፍራት ነው?